ትኩረት ያልተሰጠው የፓኪስታንና የአፍጋኒስታን ጦርነት አሁን ላይ አድማሱን አስፍቶ እጅግ የሚያስፈራ ጦርነት መሆኑን ቀጥሏል ማለት ነው። በሰዓትም እጅግ የሚገራርሙ መሳሪያዎችን እየተጠቀሙ እንግዲህ ሁለቱም ሀገሮች ማለት ይቻላል እንግዲህ እየጋዩ ነው የሚገኙት። እጅግ በሚገርም ሁኔታ ዓለም ትኩረት ያልሰጠው ነገር ግን አሁን ላይ እጅግ በአስደንጋጭ ሁኔታ እንግዲህ አድማሱን አስፍቶ የሁለቱ ሀገር ጦርነት እየተስፋፋ ነው የሚገኘው። የአየር ጥቃት የበላይነትን እየወሰደችው ፓኪስታንም እንግዲህ በአፍጋኒስታን ዋና ከተማዎች ላይ በባለስቲክ እንዲሁም ደግሞ የተለያዩ ጀቶቿን እየተጠቀመች ከተማዋን እየደበደበች ትገኛለች። እንዲሁም ደግሞ ኔቶን ሳይቀር ያስፈራራችውና ጭንቀት ውስጥ የምትከተት ታሊባንም እንግዲህ በእግረኛ ጦሮቿ ወደ ፓኪስታን እየገባች ጥቃቶችን እየሰነዘረች ነው የሚገኘው። ነገር ግን በሁለቱም ወገን ያሉ ወታደሮች እንግዲህ ከፍተኛ የሆነ የወታደሮችን እልቂት ያስከተለ እየተባለ ነው የሚገኘው። ገና በጥቂት ጊዜ ውስጥም እንግዲህ እንደዚህ አይነት እልቂቶችና ጥፋቶችን እያስተናገዱ ነው የሚገኙት። እስካሁን ድረስ በሚዲያዎች ብዙ አይነገርለት እንጂ የሁለቱ ሀገር ጦርነት አሁን የተጀመረ አይደለም። ከጥቂት ጊዜያት በፊት የተጀመረ እንዲሁም ደግሞ ብዙ ትኩረት ያልተሰጠው ጦርነት ነው ማለት ነው። ተከታታይ 3 ቀኑን እንግዲህ ከባድ የሆነ የጦርነት ጊዜ እያስተናገዱ ነው የሚገኙት። በዚህ ጉዳይ ላይ አዲስ መረጃ ካለ ይዤላችሁ እመጣለሁ። ፕላስ ምልክቷን የተጫራችሁ ቤተሰቡ መልካም ቀን